እኛ አላየንም ጓድ። አንተኛው ከኋላ ያሉትን ሁለቱንም ረሽ ናቸው። እሺ ጓድ። ኧረ እኛ ምንም እኮ አላጠፋንም። ወጋጋሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። በዛኛው ድሪል ነካኛ። አንተ የዘፈንከው ዘፈን አያምሩ ለኔ ነው እኮ እንግባለታ ገባ ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ዛሬም እንደተለመደው ባበዱ ቪዲዮዎች ተመልሰን መተናል። ያው ዛሬም እንደተለመደው እናንተ ፈታ ያደርጋሉ ያዘናሉ የምንለው ቪዲዮ ይዘላችሁ ቀርበናል። እስከ ቪዲዮ ፍጻሜ አብራችሁን ትሆኑ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ ሆናችሁ ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ትችላላችሁ። እንዲሁም ይህንን ቪዲዮ ከተመቻችሁ ይመቻችሁ። እኔ ግራን ሲመጡ የምር አንደኛው እጁ ምናምን መጎዳቱ አልቀረም። ጋይስ የምር አይታችሁታል። ግን እጁ ምናምን እያሸ እንደዚህ ጨካኝ ናቸው የምር። እንደዚህ አይነት የተመታ ጓደኛ አይስጣችሁ የምር ጋይስ። ብቻ እስቲ ወደ ቀጣይ ቪዲዮ ትሩ ስቶሪ እስቲ ማን ያስነጠሰው? አረኛ ላይ እኛ ምንም የምናውቀው ነገር የለም ጓደኛ፣ ምንም የምናውቀው ነገር የለም። አትናገሩ። አረኛ ላይ የለም ጓድ። አረኛ ላይ የለም ጓድ። አንተኛው ከኋላ ያሉትን ሁለቱንም ረሽ ናቸው። እሺ ጓድ። ኧረ እኛ ምንም እኮ አላጠፋንም። አሁን ሳትናገሩ እኛ ምንም የምናውቀው ኧረ ጓደኛ ምንም የምናውቀው ነገር የለም። ሁለተኛ መስመር ላይ ያሉትንም ረሽ ናቸው። አዛዥ ነኝ ጓድ። ኧረ በሕግ አምላክ፣ ኧረ በሕግ አምላክ እኛ ምንም አሁን ሳትናገሩ አንተ ነህ? አዎ እኔ ነኝ። ይማር Let him cook now. Let him cook. I said let him cook. በቀጥታ ወዴት እንሄዳለን? ኧረ ሜምሮች ተው ግን ተው። የእናንተ ሀሳብማ እኛን እኮ ቀጥታ እዛ ሲኦል ለማስገባት ነው። ቀጥታ ተው አታነካኩን። ተው ብቻ እንቀጥል እስቲ። ምሳ ሰዓት ተደውሎ አስተማሪው ሊያስተምር ሲል ይላል። እስቲ ወደ ሲንጉላር ነው ወደ ፕሉራል እንሄዳለን? ወደ ሲንጉላር በቃ አንሄድም። አንሄድም ነው ጋይስ፣ ጭራሽ አንሄድም። በቃ እንዴ ምሳ ሰዓት ተደወለ፣ ደውሉ ለኛው ነው። በቃ ምሳ ሂዱ ብሉ ነው። በቃ አለቀ።
ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ። ስሜ ያበቃል ደሳለኝ ይባላል። ወደ 9 ዓመት ሙዋይታይ፣ ወደ 11 ዓመት ምናምን ደግሞ ቦክሲንጉ ላይ፣ አሁን ደግሞ ጃፓን ነበርኩ ቴኳንዶ እየሰለጠንኩ ማስተሩን ቀጭቼው ነው የመጣሁት። እሺ አቶ ዳኛ፣ ስለ ዛሬ ፍልሚያ ምን የሚሉት ነገር አለ? በዳኝነት ዙሪያ ዝግጅቴን ጨርሻለሁ። ችግሮች የሚፈጠሩ ይመስለኛል። 11 አምቡላንሶችን አዘጋጅተናል። ስለ ተፎካካሪስ ምን ታስባለህ? ለተፎካካሪ በጣም አዝናለሁ ማለት ነው። ምክንያቱም ቤተሰቦቹ ይመጣል ብለው እየጠበቁት ነው፣ ግን አይመጣም። ነፍስ ይማር። ወይኔ ወይኔ፣ እስክሪብቶና ወረቀት ቶሎ። ወይኔ ቶሎ ለእናቴ ስጭኝ፣ ለእናቴ ምስ አባቴ አትደውልም? ስልኬ ደማ እንዴ ደማ ዋትስአፕ እንዴ ጋይስ። ይሄ የምር አንዳንድ ቦክሰኞች ምናምን እንደዚህ አሉ ማለት ገና ጌሙ ምናምን ሳይጀምር ወከባ ምናምን ፈጥረው ምናምን መጨረሻ ላይ በቃ አምቡላንስ ምናምን ተጭኖ ቀጥታ ወደ ሆስፒታል በቃ ቀጥታ ማለት ነው። መጀመሪያ ፈርሻለሁ ብሎ ያው መፈረሽም አለ እንግዲህ። ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ 3 የሥራ ቀናቶች ይላል። እስቲ እናችሁ ዛሬ ይዤላችሁ የመጣሁት ለማስተካከል 3 ቀን የፈጀብኝን ስራ ነው። አይታችሁ ከተመቻችሁ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ። ናሆሜ ጥብሷ ትለያለሽ። ኧረ እባካችሁን፣ ኧረ ተውን። እሺ እኛ የት እንሂድሽ? ብቻ እኔ ምንም ማውቀው ነገር የለም። እኔ ከደሙ ንጹህ ነኝ። ምንም ማውቀው ነገር የለም። ከደሙ ንጹህ ነኝ። ድሪል ዘፋኞች በመንገድ ላይ ሲገናኙ ይላል። አንተ ባለፈው በዛኛው ድሪል ነካኛ። አንተ የዘፈንከው ዘፈን አላሙሩ ለኔ ነው ኮንግ ባለታ ገባ አምሌ ነኝ እኔ እምበላው ቡሌ ቦክስ ይደርሳል ባሌ እንዴ ድሪል አንዴ ኮድሪል ስትመለስ የውርየን አርቀመስ እሱን ቀምሰህ ስጨርስ እኔ በጩቤ ጠርቆስ ምንሽ ነው ድመት ምናምን ህፃን ልጆች ነን እንዴ? ድመት ከምትርጎልህ በአያጅቡ ለምን አታርገው? አያጅቡ እኔ አንተ የአያጅቡንና የፈረሱን ታሪክ ሰምተሃል? ኧረ ነው አልሰማሁም። ኧረ እና ህትሙንም ጋር አያጅቡ ተረተረ የላምበር አያጅቡ እዛ ጋር ቁጭ ለነገረኝ። እሺ ደስ ይለኛል። አያጅቡ የኑሩ ማለት ነው። አያጅቡ ወዳት ፈረንሳ ተረተረ ጀምሮ ለጥጭና ወደች ቻው ባለሱቅ አለቀ። በዚሁ በቃ በዚሁ ተገናኝታችሁ ምናምን ሮስተር ያደርጋችሁ በቃ አለቀ በዚሁ። አቤት ብቻ እስቲ ጋይስ ወደ ቀጣይ ቪዲዮ። የሩኖ ውድነት በዚሁ ከቀጠለ ያለ እስቲ ጽፍልኝ እስኪ ስንት ነው? 10 ብር። ለዚህ ነው ህይወትን የማላምናት። ለዚህ ነው መኖር የሰው ስም ብቻ ነው የምለው። እና ጋይስ ከዚህ በኋላ ብር አሰጥፈንም 10 ብር ከፍለን ነው የምንሄደው። እሺ 10 ብር እንኳን ያለንሳ ተው እንጂ ቢያንስ 5 ብር አታደርጉልንም? 10 ብር አሰጥፈን 10 ብር ከፍለን ስንሄድ አናሳዝንም? ትንሽ እንኳን ተው እንጂ። ብቻ ጋይስ ለዛሬ ያዝንላችሁ ቪዲዮዎች ይህንን ይመስሉ ነበረ። በቀጣይ ደግሞ በአዝናኝ ቪዲዮዎች እስከንገናኝ ድረስ እስካሁን ድረስ ሰብስክራይብ ያደረጋችሁ ሰብስክራይብ በማድረግ ይህንን ቻናል መቀላቀል ትችላላችሁ። በቀጣይ ቪዲዮዎች እስከንገናኝ ደህና ቆዩ።